ሰላም ሰላም ውዶች እንዴት ናችሁ? ሰላም ናችሁ ሆይ? ሁሉም ነጮች እንግሊዝኛ የሚያወሩ የሚመስለን ነገር በዚህ ዙሪያ ዛሬ የገጠመኝን ልንገራችሁ። የሆነ የእንግሊዝኛ ትምህርት ቤት ቮለንቲር ለመስጠት የሄድኩኝ። ከዛ የእንግሊዝኛው ትምህርት ቤት ምንድነው የሚያደርገው? እንግሊዝኛ ይናገራሉ ይችላሉ የሚባሉ ሰዎች ወንበር ላይ ተደርድረው ይችላሉ። ከዛ እንግሊዝኛ ሊማሩ የሚመጡት ተማሪዎች ደግሞ እየመረጡ እየሄዱ እንግሊዝኛ ኮሚኒኬሽን ነው በቃ ኮሚኒኬሽን ነው እና እንግሊዝኛ እየሄዱ እየመረጡ በየ10 ደቂቃው ቼንጅ ያደርጋሉ። እንደዛ ነው የሚማሩበት ሂደት። ከዛ እንግዲህ ያው ትንሽ ለምጃለሁ ብዬ ነው እንግዲህ ራሴና ሄድኩኝና ቁጭ ብዬ ቮለንቲር ሆኜ አሁን እንደ አስተማሪው ወይም እንደ ኮሚኒኬሽን እንትን ሆኜ ማለት ነው። ሄድኩኝና ከዛ ተማሪዎች መጡ። ከዛ ተማሪዎቹ ሲመጡ ያው አንዳንዶቹ ጥቁሮችም አሉ ነጮችም አሉ። ከዛ አንዷ ነጭ ቀጥ ብላ መጣች እኔ ጋር። ከዛ መጣችና የቮለንቲር ወንበሩ እኔ ተቀምጫለሁ እሷ የስቱደንት ወንበሩ ላይ ተቀመጠች። ከዛ ደነገጥኩኝ እንዴ ይቺ ተማሪ ነች አስተማሪ ነች? ያ ድሮ ኢትዮጵያ ሆነን ነጭ ሁሉ እንግሊዝኛ የሚናገር የሚመስለን ነገር ጭንቅላቴ ላይ ሴቭ ስለሆነ ኦሬዲ ከዛ ቁጭ አለች። ከዛ እንዴት ነሽ ብዬ መናገር ጀመርኩኝ ስምሽን ምን ስላት ሳይ ወፍ የለም። ከዛ እናቴ በምልክት ነው የምትግባባው። እና ድሮ ሁሉም ነጭ እንግሊዝኛ ይችላል ብዬ የተሸወድኩት ጭንቅላቴ ላይ ብልጭ አለብኝና ፈገግ ብዬ ስቄ ያው የማደርገውን አድርጌ መጣሁ እላችኋለሁ።